ይህ ሴት ልብሷን እያሰጣች ድንገት ታላቅ ወንድሟ ኮሊንስ ደረሰ። ወዲያው ኮሊንስ እባክህ ወደ ውስጥ ግባ ብላ ፈገግ አለች። እርሱም በፍጹም በዚህ የአይጥ ቆሬ ውስጥ አልገባም፣ ድንገት ቢፈርስስ ድሃ እንዳታገቢ ያስጠነቅቄሽ ነበር፣ ይኸው ሕይወትሽን ተመልከቺ አላት። እህትየውም ባለቤቴ ጥሩ ሰው ነው፣ ነገሮች ይሻሻላሉ ስትል ተቆጣቸው። በዚህ ጊዜ ባሏ ወጥቶ በፈገግታ እጁን ዘርግቶ እንኳን ደህና መጣ ወንድሜ አለው። ኮሊንስ ግን ችላ ብሎት ቤተሰባችንን አዋርደሻል አላት። እሷም እንባዋን እየተቋቋመች እኔን ለመሳደብ ከመጣህ እባክህ ውጣ አለችው። ኮሊንስም አይደለም የመጨረሻ ዕድል ለስተሽ ነው የመጣሁት፣ ይቅር ጓደኛዬ ያላገባና ሀብታም ነው፣ እሱን አግቢው፣ ሕይወትሽን አታባክኚ አላት። እሷም በቁጣ በቃ አሁን ውጣ አንተ ሞኝ ብላ ጮኸችበት። እሱም ድጋሚ አታየኝም ብሎ ጮኸና ሄደ። ከ3 ዓመታት በኋላ አንድ ምሽት ላይ ባሏ መጥቶ ውዴ ላንቺ አንድ አስገራሚ ነገር አለኝ በማለት ወደ ውጭ ወስዷት አዲስ የሬንጅ ሮቨር መኪና አሳያት። እሷም በደስታ ስትዘል በድንገት የበር ደውል ጮኸ። በሩንም ስትከፍት ኮሊንስን አይታ ደነገጠች። ኮሊንስ እዚህ ምን እያደረክ ነው ስትል ጠየቀች። ኮሊንስም እባክሽ ላደረኩብሽ ሁሉ ይቅርበኝ፣ በጣም ትዕቢተኛ ነበርኩ አላት። እህትየውም ምን ፈለግሽ አለችው። ድርጅቴ ከስሯል፣ የባለቤትሽን እርዳታ እፈልጋለሁ፣ ለእርሱ ለመስራት ቢኖርብኝም እሰራለሁ ሲል መለሰ። እሷም ተነፈሰችና ይቅር እልሃለሁ ግን መነጋገር አለብን አለችው። ይህን ባልየውም ወንድሜ እንኳን ደህና መጣህ፣ እባክህ ወደ ውስጥ ግባ አለው በትህትና። ይህ ታሪክ ከፍታ ላይ ስንሆን በጭራሽ ትዕቢተኛ መሆን እንደሌለብን ያሳየናል። ነገሮች በፍጥነት ሊለወጡ ይችላሉ። ከተስማማችሁ ላይክ ሼር አድርጉ።